በ2018 በቨርጂኒያ ግዛት ውስጥ አንድ መካኒክ ለፕሮጀክት የሚሆን ዕቃ ለማግኘት በመኪና ጃንክያርድ ውስጥ ሲያስስ ውሃ አጥለቅልቋቸው የነበሩና አዲስ ቢሆኑ $3.5 ሚሊዮን ሊወጡ የሚችሉ 3 አሮጌ ላምቦርጊኒ መኪኖች ከሼድ ውስጥ ተደብቀው አገኘ። ሁለቱ ዝገት ቢኖራቸውም ሊጠገኑ የሚችሉ ነበሩ፣ ሦስተኛው ግን ለዕቃ መፍቻነት ተበታትኖ ነበር። ሁለቱም መኪኖች በ$295,000 መግዛት የቻለ ሲሆን ለማስተካከልም $300,000 አወጣ። በኋላ ላይ ሁለቱንም መኪኖች በጨረታ እያንዳንዳቸውን በ$1.3 ሚሊዮን ሸጠባቸው። በሌላ በኩል በ2023 በቨርጂኒያ አንድ ሰው በሜሬዲስ ጃንክያርድ ውስጥ ማገገምና ማስተካከል የሚፈልገውን አሮጌ ሜሬዲስ አገኘ። መኪናውን ገዝቶ ሲመረምር በሰውነት ክፍሎቹ መካከል ተሰክቶ የነበረ ኤንቨሎፕ አገኘ። ኤንቨሎፑ ውስጥ በመቶዎች የሚቆጠሩ $1 የ1957 የብር ሰርተፊኬት ኖቶች ነበሩ። የገንዘቡ አጠቃላይ ዋጋ በዋጋ ግሽበትና በናፍቆት ሁኔታ ምክንያት $110,000 በላይ ሆኖ ተገኘ። ሊወስደው ሲሞክር ሰራተኞቹ የሕግ ችግር እንዳይገጥመው ከመሸጡ በፊት ለፖሊስ ሪፖርት እንዲያደርግ አሳመኑት። ፖሊሶች መጥተው የመኪናውን ልዩ የቪአይኤን ቁጥር ከ1970ዎቹ ወንጀለኛ ጋር አያይዘው በመከታተል መኪናውንም ገንዘቡንም በቁጥጥር ስር አዋሉት። ምንም ገንዘብም አልመለሱለትም። በ2024 ደግሞ በቶሮንቶ የሚኖር አንድ ተማሪ ከመኪና ጃንክያርድ ርካሽ ስለነበር የመጀመሪያ መኪናውን ገዛ። መኪናውን እያጸዳ ሳለ መቀመጫዎቹን አውጥቶ ሲያይ እጅግ ውድ የሆነ የ1966 ብርቅዬ ማህተምና የዚያው ዘመን የኳርተርስ ሳንቲሞች የተሞላ ቦርሳ አገኘ። ሳንቲሞቹ ከብር የተሰሩ መሆናቸውን በመገንዘብ በኋላ ላይ በ$15,000 በፓን ሾፕ ሸጣቸው። ማህተሙን ግን ዋጋው እየጨመረ ይሄዳል ብሎ በማሰብ አስቀረው። እርስዎ ቢሆኑ ኖሮ ከእነዚህ አስገራሚ ግኝቶች ውስጥ የትኛውን ይመርጡ ነበር? ሐሳብዎን በኮሜንት አጋሩን።